ተንኮሱ ትላንት ኳስ አይተህ ነበር? አየሁ እኮ አየህ? እኔ ለኳስ ሟች ነኝ እኮ አንቺ ደግሞ ፀጉርሽን ተቆርጭ እንዴ? ፌድ ነው። አንቺም እኮ ሰሞኑን ጥጋብሽ እንዳከረው ሴቶች ሆናችሁ የቪዲዮ ስክሮል አድርጉ። ዛሬ የምናወራው ስለ ሴቶች ነው። ሴት ልጅ እንዴት በፍቅር ጠብ ማድረግ እንደሚቻል አስተምራለሁ። እኔ የምልሽ አሁን የወጣች አንቺ ጓደኛ እሺ ሲራቴታ በቃ ይሄ ለወሬ ነው የመጣችው እንዴ? አንተ ጓደኛዬ ናት እኮ ለምን ትላታለህ? ወሬ ትወደ አየዋት እኮ ለወሬ ሟች ናት። አንተ ለምን ታዳምጣለህ? አንተ ራሱ ወረኛ ታዘብኳት ዝም ብዬ ሳያት። አሁን ለወሬ አሁን ሌላ ቦታ ገብታ ደግሞ ያውኑን ደግማ እያወራች ግን በምን አየሃት? አታስታውቃት። ምላሷ ራሱ ቀጠነ ለወሬ። ኧረ በስመ አብ ቀጠነ ምላሷ። ኧረ ተንኮሱ ተው እንዴ! እየተዳፈርክ ነው አንተ። ኧረ ተው። እኔ ጭራሽ ጓደኛዬን ትሰድባታለህ? አይ ስላየው እኮ ነው። እሷ ጋር አይደለም ዝም ብዬ ነው የነገርኩት። ተው እባክህ ተነስ ውጣ በቃ። እንዴ እሄዳለሁ። አንቺም ወሬ ከ3 ጊዜ በላይ መልሴን ስጠኝ ብዬ ጠየቅኩት። ምን ላይ ረሳሳኝ ነው እንዴ? አባ መልስ አሰጭኝም። በቃ ተነጫነጭ። ዝርዝር የለኝም ተባልክ አይደል እንዴ? ስትወርድ እሰጥሃለሁ። አላረሳሳኝ ያንተ ብር ነኝ። ምን አይነቱ ነው በቃ? አንተ ያረሳሳው እንደዚህ ምን ነገር አላችሁ? አሁን ተቀበለው። አሁን ስትወርድ ወራጅ እዚህ ጋር ያዝልኝ። ደረስ? እሺ በቃ ወረዳ ወረዳ። እሺ በቃ ዝጋት በሯን። እሺ ገጠም አድርገው ስለማይዝ ገጠም አድርገው። በቃ ዝጋው ማን እየቸኩያለሁ እኮ ዝጋው። ቶሎ ጋጃት እስቲ ጋጃት። አዎ ቴንክ ዩ። ሲጀመር ነኝ ንፍጣም ነኝ ጅል ነኝ። እዛው አልቀበልም እዛው ተቀበል እያልኩኝ መልሶ ደግሞ እንትን ይላል። ይዞኛል ተኛ ነኝ ነው በቃኝ። አረ ዳከኝ ምን ነው ትለኝ ወይኔ አላልኩሽም በቃ ቡና ፈላኝ ነው። እኔ እኮ ጠዋት ያረችሽ መስሎኝ ነበር። አንቺ ሀቢብ እንደማረ እኔ ራሴ ሀቢብ መጨረሻ ቅድም እያልኩሽ ነበር። መጥሽ ቡና አንሹ ተግሬ ላይ አንሹ ተግሬ ላይ ሀቢብ ተነቻ ወዳለ ተማረ እስኪ እናቴ ሀቢብ ተነቻ ወዳለ ሰማኝ እኔ አንድ አልበላ ያዛን እጅ ቀጭ አንጀመራ ነው አንቺ ሀቢብ እንዴት እንዳማረኝ ጎሰጎሰኝ። ቅድም ሲያማይቻችሁ እነሱ አለሰጎሰኝ አንሹ ትንሽ ፉት በይ። እኔ አልጠጣም ቡና እኮ ለሀቤቱ አልጠጣም ለሀቤቱ አልፈልግም። አረ አለው እንዴ ተማረች ቡና ስታሚያ ነበር ለዛሬ ትንሽ እኔ አይደለም ዋ ታውቂኛለሽ። ቆይ እሺ በቃ ታውቂኛለሽ። ታሚያ ነበር ማን ያማሁት አረማሽ ምን አገባሽ? እሺ በቃ እንግዲህ አውስ በቃ እሷ አላማችን እኛ እሷን እንማታ አንቺ እንማታ ከዛ ደግሞ እሺ ማለት ነው። ቋቋቋማ ደግሞ እሺ ሙሉ አፍላፍ እንደዚህ ያወራ ያከቱት ሰውየው እሺ በሰላም ነው። እሺ እንዴት ያማረ አላማሽ ቅድም ታሚያ ነበር አንቺ አሜት ሲያምርባት አሜት ሲያምርባት እናንተ ይሄ ውሸት ወይ ነገር አታሜት ይበልጣል። እኔ ታታኝ አማሽ ብትሉ ምን ያልሰማችሁ? እሺ አይደለም ቆይ እኔ አማ ወይ ንገር አማ ሁኔ አማ ማለት ታየሽኝ ቸግረናል ወገን ጀለሴና እኔን
ይኸውልሽ ገንዘቡን አያመጡልንም። በቃ ይሄ ሁላ ጊዜ አግተ ነው በነፃ ልንለቀው ነው እንዴ? እሺ ታዲያ ምን እናድርገው? ቆይ ሀሳብ አለሽ አንቺ? አዎ እኔ ጠጋቤ ልንገርሽ። ለምን በቃ አንደፍረውም? ለሁለት ማለት ነው፣ ሁለታችን ሆነ። አዎ አንቺ እውነትሽን እኮ ነው። ዝም ብለንማ በነፃ እንለቀው። አዎ እንዴ በይ በቃ አንቺ አውላልቂና ሂጂ፣ እኔ እስከዛ ሻወር ልውሰድሽ። እንዴት ነው እንደዚህ በሆነ ያምራል እንዴ? አረ ጓደኛዬ አንቺ ሽለላ አረ በጣም ጥምዝ ብዬልሃለሁ። በቃ ደግሞ ዛሬም ሰከርሽ? ናና ወሰደኝ ወደ ቤት። የት ነው ያለው? እሺ የት? መንገድ ላይ ነው የወደኩት። ታገኘኛለህ? ደግሞ ማንም አባቱ አይናገረኝም። እኔ በሰፈሬ መጣሁ አንተ አንድ ቀን ማለት ነው ሙተ እንደው ፈርብላ ዝባላቡ አንተ ሞት ተኛ። በቃ እንግዲህ ለማንኛውም ፈርብላ እሪዚ እንደምናት መከራ ያሳይ አላላ ደግሞ ምን ፈለግ አትምጣ። በቃ ቤት ገብቻለሁ። እሺ እኔ ላንተ ስል የት ልሂድ? ለምንድን ነው ኢየሱስን ማተው? እኔ እኮ ካቆምኩ ቆይቻለሁ። ዝጋ፣ አታናደኝ። ለኔ ማስብልኝ እንጂ እኔ እኮ ለኔና ላንተ ፍቅር ስል እኮ ነው ከቤተሰቦቼ ጋር የተቆራረጥኩት። ለነገሩ እነሱ ይቅሩብሽ፣ ሰው ናቸው እንዴ? ምንም ቢሆን ቤተሰቦቼ ናቸው። ቆይ እሺ ጠይቀኸኝ የከለከልኩ ነገር አለ? አዎ። ምን? ሰላም ስጪኝ። ከዚህ በኋላ በቃኝ። ወይ ኢየሱስን ወይ እኔን ትመርጣለህ። አለቀ። አንቺ ስለምን ሱስ ነው የምታወሪው እንዴ? እኔ እኮ ቆይቻለሁ ሁሉንም ነገር ካቆምኩኝ። አሁን ራሱ በፈትሽ ኪስ ውስጥ አንድ ነገር አገኛለሁ። እኔ ውስጥ ፈትሽ? ወይ እኔ ጋር በስመ አብ። ኧረ ፈትሽ። በስመ አብ አታገኝም። ኧረ በስመ አብ ዝም ብለሽ አንቺ ሰው አታምኝም እንጂ በስመ አብ። ይሄ ምንድን ነው? የኔ ፍቅር ላንቺ እኮ ነው ያመጣሁት። አበባው ረግፎ ነው እንጂ የጽጌረዳ ችግኝ ነው። ኧረ አዎ፣ ካላመንሽኝ ቤት ወስደሽ ትከይ። አበባው መብቀሉ አይቀርም። ነው እንዴ ሚስተር ስፈልግ ተማሪዎቹ በጣም እየበጠበጡ ነውና የረባሽ ስም ልጻፍልህ እንዴ? አንቺ ስራ የለሽም እንዴ? የረባሽ ስም ልጻፍልህ የሚለው ሐሳቡ ራሱ ይረብሻል። ወይ አብረሽ መሄድሽ መረበሽ ምን አይነት ቋናት በእናታ እየረብሽ ነው። ምን አገባኝ ሚስተር። በአምስተኛው ክፍለ ጊዜ እኛ ጋር ነው። እሺ አውቃለሁ እኮ እንትን ፈተና ነን እኮ ዛሬ ደግሞ በዛ ላይ እንዳታረፍ ሚስተር። እቺ ዛሬ ፈተናውን እንሰራዋለን። ቀላል ይሰራል። ምንድን ያደርግሻል? እኔ ሁሉ ሳታይም እንደ ደግልቃለሁ ሙሉ ተሰራው በጣም አሪፍ ነው። አንተ ሳንተስ ማለት ነው። ጠሬራይ ነው ልሽ በረጅም ወረቀት የት ነው የምታስቀምጠው? ኋላ ኪስ ነው ወይ ሽንት ይመጣ ቢደርሽሽ ይሰራል። ሚስተር ቅድም ሳልነግርህ ሄድኩኝ። ሁሉንም አወጣጣቻቸውን የመጡት ሊኮርጁ ተዘጋጅተዋል ማለት ነው። ኬኬ እንደዚህ እጇ ላይ እስከዚህ ድረስ ጽፋልሻ ጤሪራ አበቃ ደግሞ በረጅም ወረቀት እንደዚህ ጠቅልሎ ኪስ ውስጥ ከቷል ማለት ነው። ልንገርህ አንቺ ከፈልሻል የምታለቀልቂበት እንደዚህ ወሬ የምታመላልሽበት ከፈልሻል። ኧረ ሚስተር እኔ ልንገርህ ብዬ ነው። እቺ ምን እንትን ሄደ ረዘበናል። እቺ ፈተናው ሊጀመር ሁላችሁም ጽኖና የረባሽ ስም ልጻፍልህ እንዴ? አንቺ ስራ የለሽም እንዴ? የረባሽ ስም ልጻፍልህ የሚለው ሐሳቡ ራሱ ይረብሻል። ወይ አብረሽ መሄድሽ መረበሽ ምን አይነት ቋናት በእናታ እየረብሽ ነው። ምን አገባኝ ሚስተር። በአምስተኛው ክፍለ ጊዜ እኛ ጋር ነው። እሺ አውቃለሁ እኮ እንትን ፈተና ነን እኮ ዛሬ ደግሞ በዛ ላይ አረ በስነ ስርዓት አንሳኝ አንተ ሰውዬ። እንዴ የዋነሷ እንዴ መቼ አነሳኝ? አሁን ነው ታዲያ ካነሳኝ ስታነሳኝ ለምን ስቅ አላለኝም? አሳጅኝ እስኪ። ምን ይሄ እኔ ነኝ? እና ታዲያ አንተ እኮ ምንድነው ድራጅ ነው ያነሳኝ? ከወደኩበት ነው ያነሳኝ። ምንድነው ይሄ ፎቶ? ምንድነው ፎቶ ነው? ፎቶ ነው እና ቺፕ ነው እንዳነሳኝ እንዴ? ከዚህ ስተኛል እኮ ምንድነው አንተ በዚህ ነው መሬትን በድንጋይ ትስታለ ማለት ነው? ምንድነው ከዚህ በላይ እንዴት ላንሳ? አረ ተኝታ አትነሳ። ሲጀመር አንተ ፎቶ ማን ይቅር ብረት አልሳሽ እጂ ጠንከር ይላል። የሰው ስም በክፉ አታነሳም አንተ። ቡና ብትሆን አንተ ውሃ አታነሳ። እንኳንም አንተ የአሜሪካ መንግስት አሉንክ እያልኩ ማዕቀብ ትጥላለህ እንጂ
አታነሳ፣ የበላበትን አታነሳ። ፈሳ ኮርና ነው እንዲያነሳኝ። እንዴት የራሴ ፎቶ ላይ እኔ የለሁበት? ምንድነው እሱ? ለኔ ተው በእናትህ፣ በኤዲቲንግ አስገባለሁ። በኤዲቲንግ አንኳኩቼ ነው ሳላንኳኳ ነው የምገባው። አንተ ሲጀመር ፎቶ አትበል። እንትን ፌጦ እያልክ ብትዞር ነው የሚሻለው። ጉርድ ፎቶ ላይ እግር ታስገባለህ። ምን አይነት ጥበብ ነው ያለህ? በእናትህ ለኔ ተው፣ በኤዲቲንግ እንጎርዷለን። ደግሞ ሲታጠብ እኮ ይጠራል። ይሄ በበረኪና ቢታጠብ አይጠርም። ለማስታወሻ አንሳኝ ብለህ ማስለቀሻ ታነሳኛለህ። እኔ ሞቼ ድንኳን ውስጥ እሱ ፎቶ ቢሰቀል በእኔ መሞት ሳይሆን ዘመድ አዝማዶቼ በፎቶ ነበር የሚያለቅሱት። ይሄን ፎቶ አልወስዶም እንጂ በወስደው ቤቴ ሳይሆን ጣሪያ ላይ ነበር ምሰቅልልህ። ደግሞ ካሜራ ምንድነው? ኮፒ ማሽን ነው ምንድነው? በዚህ ካሜራ ያነሳኝ አይደል? በአንድ ሊትር ውሃ ዋጣት ካልደበረ ማለት ምን ይሄ ካሜራ ሴቶች ከሆናችሁ ይሄን ቪዲዮ ስክሮል አድርጉት። ወንዶች ዛሬ የምናወራው ስለ ሴቶች ነው። ሴት ልጅን እንዴት በፍቅር ጠብ ማድረግ እንደምችል አስተምራለሁ። እንዴት በፍቅር እየተጎተተች እንድትከተልህ እንደምታደርግ ዛሬ ያሳያለሁ። እዛ ጋር እንደምታያት አንድ ሴት ቁጭ ብላለች። ሄጄ እንዴት እንደማሰማምጣት ታያለህ፣ ትማራለህ። እንሂድ። ሰላም ነው? እግዚአብሔር ይመስገን። ደስ ይላል። ይኸውላችሁ እዚህ ጋር ልቧን ጠብ እያደረኩት ነው። ዝም ብላችሁ ደህና ነሽ? አዎ። እርግጠኛ ነሽ? ምን ነው? አይ ግራ ጎኔን እያመመኝ ነው። ተጫዎች በግነሽ እንዴ? ልቤን ጋጥሽው የኔ ቆንጆ ፈሳሽ እንዴ? አበባ እየሸተተኝ ነው። አረቄ ነሽ እንዴ? መለኪያሽ ጠፋብኝ። በህይወቷ መቼም ነው ማረሳኝ። ማንም ሰው እንዳይጠቀም መሳይ የለም። ኧረ በእናትህ ይውር በሉ እነሱ ሁሌ የለም እንዴ? እኔ መሮኛል። አውጥ እዚህ ቤት እንጂ ሁሌ መኖር። ቆንጆ ልጅ መሳይ ሰራሽ ነው እንዴ? አስበኸዋል? አልጋው ላይ ሆኜ በሶስት አቀርብልኝ አይደለንማ መሞከር አለብኝ። አንተ አይ የኔ ቆንጆ ምንድነው ሽንኩርት እንደሮዝ መፈለግ ይባል? ሃይ እናት እንዴ ምንድነው ፊትሽ? ምን ሆነ እንደዚህ ሆነ? አረ በእናትህ አንተ ድምጽ ቀንስ። ባለቤት ይሰማኛል እኮ እንዲሁም ጀምሮኛል ይጨርሰኛል። አቺ አማካ ነው የምታወሪው? ድጋሚ ላፍሰው እንዴ ደምሽን በጆሮ? አረ ቁራሌው እኮ ነው። አንቺ ምንድነው ቤቱን የተከራያችሁት? ልትደባደቡበት ነው እንዴ? ሲጠብ ሪንግ መሰላችሁ እንዴ? ወንድ ጎንክ ጮክ ብላ አታወራም እንዴ? ምን ያንቾካሽካል? አከራዋ ልጅ ነዋ። ምን ስስሩ ያስብላል? አንገትን ጠምልዬ እንዳልጥል። በእናትህ አንተ በዘው ባግና አውጣ አዋራኝ ከፈለግ። ምንድነው የምትለው? ከኔ ጋር ጠብ ከፈለግ ና አውጣና አዋራኝ። ና ጠብቀኝ ና። ያከራጅ ውስጥ ባሉ አፍጣችኋል። አንቺ ደግሞ ፀጉርሽን ተቆርጭ እንዴ? አረ ፌድ ነው። አንቺም እኮ ሰሞኑን ጥጋብሽ እንዳከራዩ ጎሎሪ ማንቸስተር ዩናይትድ ያትጩ ሻሸ ዛሬ ይገባልሻል። አሬ እኛ እኮ በፕሪሚየር ሊጉ በታሪክ እኮ ሳንሸነፍ የወርቅ ዋንጫ ይብላል። ደሞላና ወያላ ዝም ይችላል አርሳ ይችላል። ወያላ ዝም አሁን አፋት ከፈትሽ ነው ስነ ስርዓት ነው። ወያላ ዝም እንዴ ሁሌ በትንሽ ትልቁ መቀጥቀጥ ለምደሻል። ለዘለም ከዚህ በኋላ እንታያለን። እሺ ዛሬ ይለያል። ምን ጥርሴን ስለበጁ ብራዘሪ ምን በግጭላ ልመጣጣብህ እንዴ? በግጭላ ብራዘሪ ልመጣጣብህ እንዴ? ነው ቆዳን ልላጥ አቡሻ ምን እሺ ነው ምን እሺ ነው? ብራዘሪ ጉጠን ልበለ እንዴ? አንድ ጉጣ ጉጠን አቡሻ በግጭላ ሊመጣጣብህ እንዴ? የኢትዮጵያ ወንድ የመልስ ምት ችግር የለበትም። እስኪ ይሄን ቪዲዮ እንየውና ኮሜንት አብረን እናነባለን። ሰው ሆድ ሲብሰው ቤትና መኪና ይገዛል። አንተ የዞር ካረርና በደል ይጠጣ። ናልጅን ውሰድ እከክ ቲፕ ነው ያዡ። ባልጠጣ ከሷ ጋር ተኛ ነበር። በባንክ ላኪው አልመጣም። በበዲያ ትምጪብኝ። ቶንኮሱ ትላንት ኳስ አይተህ ነበር? አየሁ እኮ
አየህ እኔ ለኳስ ሟች ነኝ እኮ ግን ኧረ እባክህ ተጫዋቾቹ ራሱ እኔ በጣም ነው የምወዱ ያውቁሃል አይ በደንብ ያውቁኛል በቃ ኧረ እባክህ እዛ ሜዳው ሳላይ በቲቪ ሳይ ራሱ እነሱን ልብስ ለብሼ ክለቤ በቃ እንድጉን ነው ኳሱን መጠረስ ትቶ እንደዚህ ያኛል በቲቪ ኧረ እባክህ አንዴ ደግሞ አንጫወትም አሉ አንተ ስትሄድ አይ እኔ ስለቀረው እሱ እስከሚመጣ እኔ ስለቀረው ተሸነፉ አንዴ ደግሞ አንተ ለምን ቀረህ አይ የሆነ ጉዳይ ነበረኝ ሲቀር ተሸነፉ ተናዶ ኧረ እባክህ ተናዶ ይሄ 9 እና 10 ምናምንና 8 7 ቁጥር የሚለብሱ በጣም ነው የምወዱ በቃ ከኳስ በላይ ነው የምወዱ እኔም ከኳስ በላይ እነሱን ኤላ ራሱ እነሱ ነው የሰጡን ስጦታ ኧረ እባክህ ለዛ ነው እንዴ ሁሌ የምትለብሰው አዎ በጣም ነው በቃ በኳስ እንዳትመጪ